ሰላም ውድ የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በዕለተ ሐሙስ ከወደ ጎጃም አንድ አዲስ መረጃ ተሰምቷል። ይህ መረጃ የመንግስትን ልብስ የታጠቁ ልዩ ኃይሎች 120 ሰላማዊ ዜጎችን በጎጃም ምድር ላይ በድሮን መጨፍጨፋቸውን የመረጃ ምንጫችን ይጠቁማል። ይህ አስከፊ የዘር ጭፍጨፋን በተመለከተ አንዳንድ ተንቀሳቃሽ ምስሎችን ከቦታው ያገኘን ሲሆን እነዚህንና የፋኖ አባላት የሰጡትን አስተያየት በሚመለከት አጠናቅረን ወደ እናንተ የምናቀርብላችሁ ይሆናል። የተንቀሳቃሽ ምስሉን ከማሳየታችን በፊት የፋኖ አባላት የሰጡትን መግለጫ እንደሚከተለው አቀርብላችኋለሁ። ይህ አስከፊ የዘር ፍጅት በጋራ በአንድ ሀገር የፖለቲካ ጥላ ስር አያኗኑርም። የከፋ ጊዜ ከፊታችን እንደተጋረጠብን አምነን መቀበል ይኖርብናል። ለዚህ እልቂት ፍትህ ብሎ ከገዳዩ መጠየቅ የአደጋውን ግዝፈት ማቃለል ነው። ለንጹሃን ነፍስ ምህረትን፣ ለህዝባችን መጽናናትን እንመኛለን ሲሉ ገልጸዋል። አክለውም ራሳችሁን አንድ አድርጋችሁ አታግሉን ብሎ ለተማጸነ ህዝብ በየዕለቱ የምንሰጠው ምላሽም ለገዳዮቻችን የልብ የሰጠ የህዝባችንን ብሶትና መከራ ደግሞ በዛው ልክ እያባባሰ መሆኑን አለመግለጽ የማይቻልበት ደረጃ ላይ ተዳርሷል። የአብይ አህመድ አገዛዝ የሚያውቀው ብቸኛው ቋንቋ ቫዮለንስ ነው። ይህን ስብስብ ቅዱስ እየተጫወቱ እርስ በርሱ እየተታኮሱና ሰልፍ እየተሰለፉ ማሸነፍ አይቻልም፣ ወጥቶ መግጠምና መታገል እንጂ። ይህ አገዛዝ ወደር የማይገኝለት የህዝብ ጠላት መሆኑን ተቀብለን አምርረን መታገል ብቻ ለህዝባችን እፎይታን ያሰፍን ይሆናል። ከዚህ ውጪ ሌላ መንገድ የለውም ሲሉ ተመልካቾቻችን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ተመልካቾቻችን ወደ ተንቀሳቃሽ ምስላችን እናልፋለን። ወደ ምስሉ